ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ፣ ቪዲዮ ቅንብር ተመስገን አዝመራው። አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 12ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 13ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። መምህር ታሪክነህና ደግነሽ እራት ለመብላት ማዕድ ቀርቦ ተቀምጠዋል። መምህር ታሪክነህ በእንዲህ አይነት አጋጣሚ ስላለፈ ታሪኩ ለደግነሽ መናገር ያስደስተዋል። በዚህ መሰረት ዛሬ ደግሞ የ7ኛ ክፍል ተማሪ በነበር ጊዜ በአንድ ወቅት የገጠመውን ፈተና እንዲህ በማለት ገለጸላት። ደግነሽ፣ በንጉሥ ተክለ ሃይማኖት ትምህርት ቤት የ7ኛ ክፍል ተማሪዎች በነበርን ጊዜ አንድ ህንዳዊ ዳይሬክተር ያደረሰብንን ግፍ ልነግርሽ እወዳለሁ አለ። እሺ ንገረኝ አለሽ ደግነሽ። ሚስተር ኮሪያን የሚባል ህንዳዊ የትምህርት ቤቱ ዳይሬክተር በእኔና ተስፋዬ በሚባል ጓደኛዬ ላይ ያደረሰው በደል ለትምህርት የከፈልኩትን ዋጋ ሳስታውስ በቀዳሚነት ትዝ ይለኛል። አንድ አርብ ቀን እኔና ተስፋዬ ስንቅ አለቀብንና ራበን። በዚህ ምክንያት የአርብን ቀን ትምህርት ትተን ወይም በአራዳ ቋንቋ ፎርፈን እንደተለመደው ወደ ቤተሰቦቻችን በእግራችን ተጓዝን። ነገር ግን ሰኞ ዕለት ወደ ትምህርት ቤት ተመልሰን ክፍል ውስጥ ስንገባ የጠበቀን መከራ ከባድ ነበር። ለካስ ሚስተር ኮሪያን እኛ ወደ አማኑኤል ትምህርት ትተን በሄድንበት አርብ ዕለት በየክፍሉ እየዞረ ቀሪ የሆኑትን ተማሪዎች ስም ዝርዝር በማስታወሻ ደብተሩ ጽፎ ይዞ ኖሯል። ሰኞ ጠዋት በየምድብ ክፍላችን ገብተን ሁሉም ነገር ሰላም ነው ብለን ለመማር ስንዘጋጅ ሚስተር ኮሪያን ስማችንን እየጠራ አስወጣን። ከዚያም ከቢሮ መስኮት ፊት ለፊት ካለው ገላጣ ቦታ ላይ አስበርክኮ ሁለታችንም ሁለት እጆቻችንን እንድንዘረጋ ካደረገ በኋላ መሀል እጆቻችን ደም እስኪተፉ ድረስ ገርፎ ያለምንም ጥያቄ ከትምህርት ቤት አባረረን። በዚህ ጊዜ የነበረ ተስፋ ሁሉ ባዶ ሲሆን ከመቅጽበት ተሰማኝ። ሁለታችንም በድንጋጤና ተስፋ በመቁረጥ ስሜት ውስጥ እንዳለን የእጆቻችንን ደም በውሃ አጥበን ጠፈፍ ካለልን በኋላ ሲጨንቀንና መሄጃ ስናጣ በደመነፍስ ወደ አብማ አቅንተን አንድ ጠላ ቤት ውስጥ ገባን። ገዳይ ሲደርስ አዳኝ ይደርሳል እንደሚባለው በዚያ ጠላ ቤት ውስጥ አጠገባችን ተቀምጦ ጠላ እየጠጣ የነበረ አንድ ሰው ተማሪዎች አይደላችሁም እንዴ? እንዴት በዚህ ሰዓት ወደዚህ መጣችሁ? ሲል ጠየቀን። እኛም የደረሰብንን መጥፎ አጋጣሚ በዝርዝር ነገር ነው። ሰውየው ለካስ ተመሳሳይ መጥፎ የህይወት ገጠመኝ የደረሰበት ኑሯል። እንዲህ ሲል መከረን። በሉ ከትምህርት ቤት እንዳጠፉ፣ ከጠፋችሁ ኮሪያን እስከ መጨረሻው ይሰርዛቸዋል። እኔ እንዲሁ ባተሌ ሆኜ የቀረው ኮሪያን ከትምህርት ቤት አባሮኝ ነው አለን። እኛም የሚስተር ኮሪያን ጭካኔ ቢያስደምመንም የሰውየውን ጠቃሚ ምክር ተግባራዊ ለማድረግ ወስነን እና ሰውየውን አመስግነን ሄድን። ከማክሰኞ እስከ ዓርብ ድረስ ለ4 ቀናት ጠዋትና ከምሳ በኋላ ወደ ትምህርት ቤት እየሄድን ከሚስተር ኮሪያን ቀድመን ግቢ ውስጥ በመገኘት ሚስተር ኮሪያን ሲገባና ሲወጣ ሊያየን በሚችልበት ቦታ ላይ መቀመጥ ጀመርን። ሚስተር ኮሪያን ወደ ትምህርት ቤቱ ግቢ ሲገባና ሲወጣ ከተቀመጥንበት ተነስተን እንቆማለን። እሱም በመነጽሩ ጠርዝ በኩል የጎድን አይቶን ያልፋል። በዚህ ሁኔታ በጭንቀት ውስጥ እንዳለን ደጅ ስንጠና ሰነበትን። በእነዚህ ቀናት ውስጥ ሚስተር ኮሪያን ያየናል፣ ነገር ግን አንድም ቃል አያናግረንም። እንዲያውም ያላየን ለመምሰል ይሞክር ነበር። ዓርብ ጠዋት ዘበኛውን ልኮ ቢሮው ድረስ አስጠራን። እንደ ሕፃን በሚኮላተፈው አማርኛው አንቲ ለምንድነው ትምህርት ቲቶ የሄደ ሲል ጠየቀን። እኔም ቀበል አደረኩና
ጋሼ የአማኑኤል ልጆች ነን፣ ስንቅ በየሳምንቱ እያመላለስ ነው የምንማር። ስንቅ ስላለቀብንና ስለራበን ነው ትምህርት ትተን ሄድን በማለት በትህትና መለስኩለት። የአማኑኤልና የኤልያስ ልጆች በየሳምንቱ ስንቅ እያመላለሱ እንደሚማሩ ኮሪያን ጠንቅቆ ያውቅ ነበር። ሲንቂ ቢያልቂ አየሪ አትመገቢም በማለት ሚስተር ኮሪያን በቁጣ መንፈስ ተናገረ። በዚህ ጊዜ ተስፋዬ ሚስተር ኮሪያን አስተሳሰብ የመሳቅ ስሜት ጫረበትና አፉን በቀኝ እጁ አፍኖ በመያዝ ሳቁን ለመቆጣጠር ሲታገል፣ እኔ ደግሞ ተስፋዬ ከሳቀ አለቀልን፣ ሚስተር ኮሪያን እስከ መጨረሻው ያባረናል ብዬ ከፍተኛ ጭንቀት ውስጥ ገባው። ከዚህ ሌላ ምን አይነት ጨካኝ ሰው ነው በሚል ስሜትም በግርምት ርድ ብን ብዬ ነበር። በዚህ መካከል የሚስተር ኮሪያን የቢሮ ስልክ አቃጨለ። ሚስተር ኮሪያንም የመነጋገሪያ እጀታውን አንስቶ ሄሎ፣ እኔ ሚስተር ኮሪያን ነኝ፣ ማን ሊበል አለና ለደቂቃዎች ስልክ ከደወለለት አካል ጋር አወራ። በአየር እንደተሞላ ፊኛ ሊፈነዳ ደርሶ የነበረው የተስፋዬ ሳቅ እመቅታም ጊዜ ስላገኘ ቀስ በቀስ ተነፈሰ። ኮሪያን ተስፋዬ በሳቅ ማዕበል መታፈኑን ልብ አላለም ነበር። የተስፋዬ የታፈነ ሳቅ ለሚስተር ኮሪያን ምንም አይነት ምልክት ሳያሳይ በመቅረቱ አደገኛ አገጣጣሚዎች በእኛ ላይ ዘላቂ ጉዳት ሳያስከትሉ በቅጽበት አለፉ። የስልኩን መነጋገሪያ እጀታ ከቦታው ላይ አስቀመጠና እኛም በዝምታ ለሴኮንዶች ያህል ተመለከተ። የፈላጭ ቆራጭነት ስልጣኑን ለ4 ቀናት አሳይቶን ቁጣው ስለበረደለት ወደ ክፍላችን የምንገባበትን የመፍቀጃ ፎርም ሞልቶና ፈርሞ ለእያንዳንዳችን ሰጠንና ወደ የምድብ ክፍሎቻችን ገባን። ሰው የእጁን አያጣም እንደሚባለው በድሃ ኢትዮጵያውያን ልጆች ችግር ሲዝናናና ሲያሾፍ የነበረው አምባገነኑ ህንዳዊ ዳይሬክተር የኃይለ ሥላሴን ዘውዳዊ ስርዓት በመቃወም በደብረ ማርቆስ ከተማ የካቲት 21 ቀን 1966 ዓ.ም በተካሄደው አስደማሚና ጨዋነትን የተጎናጸፈ አጠቃላይ የተማሪዎች የተቃውሞ ሰላማዊ ሰልፍ ላይ መፈክር ተይዞ ከተወጣባቸው ጥቂት የክፍለ ሀገሩና የአውራጃ ገዢዎች ጋር ሚስተር ኮሪያን ይነሳ የሚል መፈክር በተማሪዎች ዘንድ ተስተጋባ። ወደ ማታ አካባቢ ደግሞ በትምህርት ቤቱ አካባቢ በመንግስት በተሰራለት የሚያምር ቪላ የመኖሪያ ቤቱ ጣሪያ ላይ የድንጋይ በረዶ በማዝነብ ተማሪዎች ቁጣቸውን ገለጹ። ከዚህ በኋላ የተነሳበት አመፅ ለራሱ ሕይወትና ለቤተሰቡ አስጊ ሆኖ በመገኘቱ በፈጥኖ ደራሽ ፖሊስ አጃቢነት በላንድሮበር መኪና ከደብረ ማርቆስ ከነ ቤተሰቡ በሌሊት ወደ አዲስ አበባ ተወሰደ። ድጋሚ ማርቆስን ሳይረግጣት በዚያው ወደ አገሩ ህንድ የመሸኘቱ ወሬም ተሰማ። እኔም ሚስተር ኮሪያን ደበደበኝም፣ ራበኝም፣ በረደኝም፣ እግሬን እንቅፋት አደማውም የሆነው ሁሉ እንዳመጣጡ እየተቀበልሁና እየተቋቋምሁ ትምህርቴ ብቸኛ የህይወቴ መውጫ ማምለጫ መሆኑን ከጊዜ ወደ ጊዜ በጥልቀት እየተገነዘብኩ ስለሄድኩ ወደ ተሻለ ደረጃ ለመድረስ በትጋትና በቁርጠኝነት ጥረቴን አጠናክሬ ቀጠልሁ እልሻለሁ አለና ንግግሩን ቋጨ። ደግነሽ የኮሪያን አረመኔነት አስገረማትና ለመሆኑ ዳይሬክተር የሚሆኑ የተማሩ ኢትዮጵያውያን አልነበሩም እንዴ ስትል ጠየቀች። ከኮሪያን የተሻሉ እኛን ያስተማሩን ኢትዮጵያውያን እንደነበሩ በእርግጠኝነት እነግርሻለሁ። ነገር ግን ሲወርድ ሲዋረድ የመጣ የማይለቀን አንድ በሽታ አለ። እሱም የውጭ ዜጋን በተለይም ቀይ ቆዳ ያለውን አብልጦ የማየትና ለራስ የሚሰጥን ክብርና ዋጋ ዝቅ የማድረግ አስተሳሰብ ነው ብዬ አምናለሁ አላት። አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ አበቃ። በቀጣዩ ዝግጅት እስክንገናኝ ድረስ ደህና ሰንብቱ።